የመሰረት ጽላቱ እንዳልኩሽ አሁንም እኛ ማየት አንችልም። ስልጣነ ክህነት ያላቸውም የተመረጡ ሰዎች ካልሆኑ ትንሽ ይከብዳል። ጽላቱ ጋር ሰው መጠጋት አይችልም። እሺ ሰው ሲጠጋው ፍም እሳት ይሆናል። ሰው ሲጠጋው ፍም እሳት ይሆናል። እሺ የትኛውንም ስህተት ፈጽመሽ ከተጠጋሽ ይቀስፋል። ብዙ ካህናትን ገድለዋል። ብዙዎችን አሳደዋል። ብዙዎችን ወደ ላይ ሰቅሎ በእሳት ጅራፍ ሁሉ ገርፏል። ብዙዎችን ወደ ላይ ሰቅሎ በእሳት ጅራፍ ሁሉ ገርፏል ባለው እና ረጅም ጊዜ በተደጋጋሚ ሰዎች ይቀሰፋሉ። አላወቁም ምንድነው እንዴት መዳን እንዴት መጠቀም እንዳለብን ያለማወቅ ችግር እና ዝም ብሎ የኖረ ግን እያንዳንዱ የሚያደርጋቸው ታምራትና ገድላት ስለ አክሱም ጽዮን ከተጻፉ ጋር ተመሳሳይ ባህሪ አለ። እሺ በህይወት ያሉት አንድ አባት ናቸው። ያን በ85 86 ዓመተ ምህረት ገደማ ነውና ክብሩን መግለጽ ሲፈልግ ማለት ነው። እሺ ሶስት ሌቦች ከሩቅ ነው የመጡት። እሺ በቤንች በኩል ነው የመጡት። አንደኛው ስልጣነ ክህነትን ያፈረሰ ካህን የነበረ ነው። ሁለቱ ኖርማል ሰዎች ናቸው። እሺ መተው እንደዚህ አይነት ያው እንዲህ ምልክት ተብለው ከውጭ በተሰጣቸው ከአሜሪካ የነበረ ሰው አለ ይሄንን ጽላት የሚያስፈልግ እንደዚህ አይነት ምልክት ያለው እንዲህ አይነት ታምራትን የሚሰራ ኢትዮጵያ ውስጥ ምናምን ሲባል እንደዚህ ነው ኮንታ ላይ ሰምተናል ብለው ይመጡና ያንን ጽላት ማለት ስንት ዘመን ሰዎችን ሲቀስፍ ካህናትን አላስጠጋም ያለ ከባድ የሆነ ጽላት ለሶስት ሌቦች ተነስቶ ሄደ ማለት ነው። እሺ እና በሰንዴል አስረውት አንጠልጥለውት ልክ ጉዞ ሲጀምሩ እጅና የሁሉም የሶስቱም እጃቸው ታስረዋል። ወደ ኋላ እንዲህ ተጠፍንጎ ታስረዋል። ያው የታሰረ ነገር የለም እንዲህ እጃቸው ተወጥሯል ሰውነታቸው እና እነሱ እንደዚህ ነው መሄድ የሚፈልጉት። እየተገፉ ግን የሚሄዱት ወደ ቤንች ሆነ ማለት ነው። ከዛ ጽላቱ መኪና ላይ ተጭኖ መኪናው አልሄድም ይልና ይቆማል። ከዛ እነዚህ ሰው ማለት ወደ ኋላ ሲሄድ መኪናው ይሄዳል። ይሄ አይናፋር የሚባል ባስታቂያለሽ ሀገር አቋራጭ እንደ አንበሳ ያው አውቶቡስ ከላይ የሚሽከረከሩ ነገር ያለበት ማለት ነውና እሱ ላይ ነው የተጫነው። ሶስቱ ሌቦች ወደ አዲስ አበባ ይዘው መጥተው አስር ለሆነ ሰው ያስረክባሉ። ብቻ ወደ ውጭ ለማሸሽ ነው ወደ አሜሪካ ለማሸሽ ነውና ተከፍሏቸው ከፍተኛ ብር ይከፍላቸዋል ተብለው ነውና ልክ ጽላቱ ኬላ አላልፍም ይላል። ልክ እዛ ጋር መኪና ሲመጣ ቀጥ ይላል። እሺ እዛ ጋር ፍሬን እንደያዘ ቀጥ ይላል እና በዚህ ነገር ውስጥ የሆነ ነገር አለ። አንድ እናትም ነበሩ እዚህ ውስጥ ጽላት አለ ታቦት አለ የእግዚአብሔር ታቦት አለ ብለው ይጮሃሉ። እሺ ፈለግ ምናምን ተባለ። ረዳት ወጥቶ ሻንጣዎች ሁሉ እንዲወርዱ ተደረገ። ሰኔሉም ወረደ። በሰኔል ተጠቅልሎ ታስሮ ነውና ወረደ። አይታይ ሁሉም ተገፋፍቷል እኮ ግን ማየት አልተቻለም። መኪናው እንደገና ወደ ኋላ ብሎ ባዶ ሲሄድ መኪናው ይሄዳል። ስለዚህ ትልቁ ነገር ያለው እዚህ ዕቃ ውስጥ ነው ተብሎ አባቶች ይጠሩ። እንደዚህ ሲባል አባቶች ይጠራሉ። ከዛ አንድ አባት በጣም ሰኔሉ ላይ የሚለጨለጭ ብርሃን ይታየኛል ብለው ይጮሃሉ። ማየት አልቻሉ ግን እሳቸው ይጮሃሉ። ወዲያው ለአባ ሳሙኤል ወደ መልእክት ይደርሳል። እነሱ ይመጣሉ። ከዛ እሳቸው ከርቀት ያዩትና በእግራቸው በእንብርክክ ተደፍተው ብለው ሄደው እሳቸው ናቸው በልባቸው ልብሳቸውን ካባቸውን አውልቀው በዛ አድርገው ጽላቱን ይዘው ወደ ገብርኤል ቤተክርስቲያን ገባ ጅማ። ከዛ እዛ ተቀመጠ። ብዙ አባቶች ተጠርተው በአሁን ሰዓት ካሉ ጽላቶች ዓለማችን ካሉ ጽላቶች ፍጹም የተለየ ነው። እውነት በይዘቱ በቅርጹም በሁሉም ነገርና ብዙ አባቶች ለማየት ሞከሩ፣ አልቻሉ። ይብለጨለጫል ግን አይታያቸው ባለው ጥርሴስ ልማዴ ነው አይኔን አታስቂዋለና ከዛ ያው ታቦተ ሕጉ መሰረቁ ምናምን ከኮንታ ምናምን ተሰማ።
እንደዚህ ምናምን ተብሎ በቤንች ዞሮ ቤንች ላይ ሌቦች እንደዚህ አጥርቀው ምናምን የሚባል ነገር ተሰማ። ወዲያው እኛ አባት አሁን ያልኩሽ አንድ አባት በህይወት አሉ። እሳቸው ናቸው እንግዲህ አስተዳደር መኪና መድበው ተሯሩጠው ሄደው ያንን ጽላት ከገብርኤል ወደዚህ እንዲመለስ ያን የገባ ወደዛ ሄደ። ስቲል እስካሁን ያው በትልቅ ካዘና የብር ካዘና ተሰርቶ እዛ ውስጥ እንዲቀመጥ ተደረገ። አይወጣም፣ አይገባም። ሰዎች ለከውት አመታይ ከበባለ አይወጣም፣ አይንቀሳቀስም። እኔ ነገር መስማት ሰለቸን በቃ። እንዴ ተውን እንጂ አታክብድብን።